ቆይ ፊትን ብቻ የውበት መለኪያ ያደረገው ማን ነው? እኔም በጣም ውብ ነኝ፣ አንተም ወንድም ውብ ነህ፣ እህት አንቺም ውብ ነሽ። እኔ ይሄ ፎቶም እንዳስተማረኝ ታውቃላችሁ? የእግዚአብሔርን ድንቅ ስራ፣ የእግዚአብሔርን ስራ፣ የእግዚአብሔርን አፈጣጠር ያ ነው በቃ የገረመኝ እንጂ እንደ ሰዎቹ ፊቷን አይቼ ምናምን እቺ ውብ ነች የተለየች ነች ምናምን አላልኩኝም። እግዚአብሔርን ያመሰገንኩት ስለፈጠረ ስለ ስራክ ስለ እጅ ብዬ እግዚአብሔር ነው ከፍ ያደረግኩት። ሰዎች ስንባል ግን ሁሌ ፎከስ የምናደርገው ከአንገት በላይ ብቻ ነው። እከለ ውብ ነው፣ እከለ እንዲህ ነው ምናምን፣ እቺ እኮ በጣም ቆንጆ ናት ምናምን ለማለት ከአንገት በላይ ፊቷን ምናምን አይተን ነው። ነገር ግን እግዚአብሔር ውበትን ፊት ላይ ብቻ አይደለም ያስቀምጠው፣ ሁሉ ነገራችን ላይ ውበትን ያስቀምጠው። ሲጀመር እኛ ስንፈጠር ውብ ነው የተፈጠር ነው። ሁሉም ሰው በራሱ ውብ ነው። ምክንያቱም በእግዚአብሔር አምሳል መፈጠር በራሱ በጣም ትልቅ ውበት ነው። እዚህ ምድር ላይ ሌሎች ፍጥረታትን ተመልከቱ። ሁሉም ፍጥረታት ከኛ ጋር በምንም አይገናኙም። ሲጀመር እግዚአብሔር የማሰብ ችሎታ ሲሰጠን አእምሮ የሚባለውን ትልቅ ነገር ሲሰጠን እኮ ውብ አድርጎ ነው የፈጠረን፣ ማሰብ የምንችልበት። እንደውም ለሌሎች ፍጥረታት ላይ እኮ ሲጀመር ገዢ አድርጎን አይደል የፈጠረ? ገዢ ነን እኛ እዚህ ምድር ላይ በእግዚአብሔር አምሳል የተፈጠረን ማሰብ የምንችል ሰዎች ነን። ስለዚህ ያ ብቻ ሊያስደንቀን ይገባል እንጂ እከለ ውብ ነው ምናምን ለማለት ፊት ላይ ብቻ ፎከስ ባናደርግ ባይ ነኝ።